have exactly 20 hours to learn how to develop a website or I'm going to have a mental breakdown. Salam, Ilda Palallo, third year BIS student me. And with a blink of an eye, it's already second semester and I'm preparing for my mid exam. And this semester, most of our courses are IT related, which means unless you practice them beforehand, it's going to be hell studying for it. Guess who didn't start studying yet? Me. Of course, I'm gonna wait to the last second and stress the hell out of myself. So either I'm gonna be done in time and survive my meet, or I'm gonna have a mental breakdown. Let's sit together and find out, shall we? Hey you guys, እንዴት ናችሁ? እንግዲህ ሁሌ እናንተ ፈተና ሲሆን ነው መሰለኝ የምንገናኘው። ሰኞ ዌብ ዲቨሎፕመንት ፈተና ላይ እና ዛሬ እንግዲህ ቅዳሜ ማታ ነው ወደ 11 ሰዓት ከምናምን ሆኗል። ሶ ለሰኞ ፈተና መዘጋጀት አለብኝ ማለት ነው። ሰኞ ዌብ ፈተና ብቻ አይደለም ያለኝ፣ በዛው ሳምንት at the same time ዳታቤዝ ፈተናም አለኝ። ሶ I have to also get ready for that። ሶ እንግዲህ በዚህ ቪዲዮ አንደኛ ስለ ፈተና ፕሪፔር እናደርጋለን፣ ሁለተኛ ደግሞ ስለ ዲፓርትመንት የተወሰነ ነገር ነግራችኋለሁ፣ ምን ኮርሶች ነው የምንማረው፣ እንዲሁም አሁን ሰኞ የምፈተነው ፈተና ዌብ ዴቨሎፕመንት ነው ማለት ነው፣ ዌብሳይት ዴቨሎፕ ማድረግ ማለት ነውና ስለሱም እንዴት እንደማጠና እንዴት ማጥናት እንዳለባችሁ ስተዲ ቲፕስ ምናምን ነግራችኋለሁ። ከዛ እንግዲህ አዲሽናሊ ዌብ ዴቨሎፕመንት ኦር ላይክ የኛ ትምህርት ጀነራሊ በአንድ ቀን ተጠልቶ የሚታለቅ ነገር አይደለምና እሁድ ፕሮባብሊ ኦንላይን ተርፑል እናደርጋለን እና I'm pretty sure some of my classmates እሁድ ወደ ግቢ ይመጣሉና አብረን ከነሱ ጋር እንግዲህ ግቢ እንዴት ነው ተማሪ ላይብረሪ የሚያድረው እንዲሁም ከታይም ስታም ጭምር ምን ያህል ተማሪ ላይብረሪ ውስጥ ቀረ ሲመሽ የሚለውን አሳያችኋለሁ። ጥናት ከመጀመራችን በፊት ግን ሁሌም የሚለው ነገር አለ፣ in order to feel good you have to look good። እና እስኪ let's get ready እና ጸጉራችንን እንሰራ፣ let's feel good። ከዛ በኋላ ማታ መተን ወደ ጥናት እንሄዳለን ማለት ነው። so to the salon. After we ate dinner, library ሄድን እና እኛው ላይብራሪ ዋይፋይ ብዙ ስላልሆነ ከላይብራሪ ውጪ የምናጠናበት ቦታ አለና እዛ ነበር ቁጭ ያለው። ከዛ 30 ደቂቃም ሳናጠና ዝናብ ቢመጣስ ምን ትላላችሁ? ታይገልጽ ነው እንደምታዩት እንግዲህ ሀዘን ዝናብ ውስጥ it's so therapeutic. Yes, good. So is that freezing? የተለደምኩ እኮ ነው ምን እንደምትይኝ። So yesterday was off to a great start. ምንም ነገር ማላጠናው ከቤት ስመጣ የተወሰነ ያጠናው ነገር ነበር፣ እሱ ብቻ ነው ያጠናሁት። So it's okay. yesterday አፍዴት እንዳደረገን አንፈቅድም። ዛሬ ወደ ቤተክርስቲያን እንሄዳለን፣ እሁድ ነው። ቤተክርስቲያን ደርሰን ጸሎታችንን እንሰራና after that ወደ ጥናት እንገባለን ማለት ነው። ዘሚ ሪዝን ትላንትና ጸጉሬን ያልሰራውበት ምክንያት ጸጉር ቤት ጂ 30-40 ደቂቃ ወረፋ ከጠበቅኩ በኋላ ሰውየው ያንቺን ጸጉር አልሰራሽም ይመሻል ብላለኝ እና አበሰው ማያድ ምክንያቱም ገና ሳልቀመጥ እንደዛ ብሎ ቢነግረኝ ኖሮ እኔም ጊዜን አላቃጥልም፣ በጊዜ ወደ ዶርም ሄጄ ያጠና ነበርና because of that አልተሰራውም ነበር። ዛሬ ግን 6 ኪሎ ገርባ ጎን የሚገኘው ጸጉር ቤት ነበር የተገኘሁት፣ ሚዶ ጸጉር ቤት እና እዛ ያሉት ሰዎች they are the most amazing people ever። እዛ ጸጉሬን የሚያሰራኝ ሰውዬ በጣም አሜዚንግ ነበረ። ከዛ ደግሞ እዛ ጥፍር መስራ በጣም አሪፍ ጎበዝ ልጅም አለች። እትበዝ በጣም good፣ በጣም ደስ ብሎኝ ነበር የተመለስኩት እና ጸጉሬን ራሱ ተመልከቱት እንዴት እንደሚያምር። ቁርስ በልቼ ስላልነበረ እዛው ምግብ አዘውልኝ በልቼ ምናምን ነው ሁላ የተመለስኩት። የግቢ ተማሪ ከሆናችሁ ወይንም ደግሞ 6 ኪሎ አካባቢ አሪፍ ጸጉር ቤት የምትፈልጉ ከሆነ
ሚዶ ጸጉር ቤት ነው። በጣም ጽድት አድርገው ጸጉራችሁን ይሰሯችኋል። ሁሉም ሰዎች እዚህ ያሉት ጎበዞች ናቸው ማለት ነው። እና እኔም ባየሁት ሪዛልት በጣም ደስተኛ ነበርኩኝ። እንግዲህ ጸጉሬን ሰርቼ ከጨረስኩ በኋላ ኢሚዲየትሊ ምሳችንን በልተን ወደ ላይብራሪ ነበር የገባ ነው። ዩዥዋሊ እኔ የማጠናው አዲስ አበባ ዩኒቨርሲቲ ውስጥ ያለው ኬኔዲ ላይብራሪ ነው። እንግዲህ ቅድም እንዳልኳችሁ በዚህ ሴሚስተር ስፔሻሊ ሞስት ኦፍ አወር ኮርስስ አር ሞር አይቲ ሪሌትድ። እንግዲህ ቢአይኤስ ዲፓርትመንት ነኝ፣ ቅድም ብያችኋለሁ። ማለትም ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም የተባለ ዲፓርትመንት ነው። which basically means I'm gonna learn የቢዝነስ ስታፍ like accounting, management, economics, marketing, HR እንዲሁም I'm gonna also learn የአይቲ ዲፓርትመንት ፓርቶች ለምሳሌ ዳታቤዝ፣ ፕሮግራሚንግ ፓይተን ነው እኛ የተማርነው፣ ኔትወርኪንግ፣ ኦብጀክት ኦሪየንትድ ሲስተም ዲዛይኒንግ እንዲሁም ዌብሳይት ዲቨሎፕመንት አሁን የተማርን ያለ ነው ማለት ነው። ፊቸር ላይ ደግሞ አይ ቲንክ ዊንዶውስ ፕሮግራሚንግ የሚባል ኮርስ ነው የምንወስድ ይመስለኛል። እንግዲህ እስካሁን እንደተማርነው መሰረት መጀመሪያው ሰከንድ ላይ የምንማራቸው ትምህርቶች ሞስትሊ ሶሻል ወርክ ላይ ሪሌትድ የሆኑ ናቸው። ቢዝነስ ሳይዱ ነው የሚያስተምሩ። ከዛ በኋላ ግን አፍተር ሰርድ ይር ፈርስት ሴሚስተር ኢት ዋዝ ላይክ ሃፍ የሶሻል ትምህርት ሃፍ ደግሞ ከናቹራሎች ጋር መርጃ አድርገን የምንማረው። በዚህ ሴሚስተር ግን ሞስትሊ ፎከስ የተደረገው የናቹራል ኮርስ ነው። በዚህ ሴሚስተር እንግዲህ 6 ኮርሶችን ነው የምንወስደው። እነሱም ዳታቤዝ እንማራለን። ዳታቤዝ 2 ባለፈው ሴሚስተር የቀጠለው፣ ዌብሳይት ዲቨሎፕመንት፣ ኦብጀክት ኦሪየንትድ ሲስተም አናሊሲስ፣ ኢኮሜርስ። እነዚህ አራቱ እንግዲህ ከናቹራል ጋር ሞርሊ ሪሌትድ ይደረጋሉ። ከዛ በስተጨማሪም ቢዝነስ ሪሰርች እና ቢዝነስ ሩም እንማራለን ማለት ነው። እንግዲህ ሞር ላይ በዚህ ሴሚስተር ስላይት ላይ ፎከስ አድርገናል ማለት ነው። ቤዚክሊ ስለ ቢአይኤስ ዲፓርትመንት በቀጣይ ቪዲዮ በደንብ ዲቴይልድ ዲስክሪፕሽን ነግራችኋለሁ። አብዛኞቻችሁ ኮሜንት ላይ እየጠየቃችሁኝ ነበር ከዚህ በፊት ያሉት ቪዲዮዎች ላይ። ስለዚህ ከሶፍትዌር ዲፓርትመንት የሰራችሁ ቪዲዮ በመቀጠል የምንሰራላችሁ ይሆናል ማለት ነው። እንግዲህ እንደኔ ሰም ኦፍ ዩር ኮርስስ የአይቲ ትምህርት የሆናችሁ ልጆች ወይም ደግሞ አይቲ ኦር ፕሮግራሚንግ ኦር ኮዲንግ በራሳችሁ ማወቅ የምትፈልጉ ሰዎች ካላችሁ ከኔ እንግዲህ ከማውቀው የተወሰነ ነገር ሼር ላድርጋችሁ። አንደኛ በራሳችሁ የምትማሩ ከሆነ ዩቲዩብ ላይ ኦር there are a lot of websites በነፃ የሚያስተምሩ። እኔ በጣም የምወደው ዌብሳይት ፍሪ ኮድ ካምፕ ላይ። ይሄ ዌብሳይት ምንድነው እንግዲህ አንደኛ ወርክሾፕ አለው፣ ላብ ያሰራችኋል በራሱ እንዲሁም ኢቭን እዛ ላይ ያሉት ኮርሶች በጣም ቀለል አድርገው ነው የሚያስጠኗችሁ። ከዛም በተጨማሪ ደግሞ ፍሪ ሰርቲፊኬት ይልኩላችኋል ማለት ነው አፍተር ኮምፕሊትድ ዩር ኮርስስ እንዲሁም መጨረሻ ላይ የመመረቂያ ፕሮጀክት ከሰራችሁ በኋላ። እና ቼክ ኢት አውት ፍሪ ኮድ ካምፕ ይባላል። በጣም አሪፍ ጽድት ያለ ዌብሳይት ነው። ኢቭን አድ ምናምን ላይ ያስገቡ በራሳችሁ መማር ትችላላችሁ ማለት ነው። እኔ እንግዲህ ዌብ ዲቨሎፕመንት ዌብ ዲዛይን የሚባል ኮርስ እዛ ላይ ነበርና የተወሰነ ነገር ከዛ ላይ ለማንበብ እየሞከርኩኝ ነበረ፣ ግን ጀስት ላይፍ ጋት ቱ ቢዚ። ከዛ ደግሞ ሌሎችም ኤግዛሞች ስለነበሩኝ ከዚህ ፈተና በፊት በደንብ ፎከስ አላደረኩበትም ማለት ነው። እንግዲህ ላይብራሪ ከገባው በኋላ ኦንሊ ሪዝን ውጭ ወጣሁበት ምክንያት ራት ለመብላት ነበር እና በጣም ዝናብ እየዘነበ ስለነበረ ላይብራሪ መሄዱን ትቼው ዶርም ላጥና ብዬ እያጠናሁ ነበረ። እና ዩዥዋሊ ቪዲዮ ላይ የምታዩት ጓደኛዬ ኮምፒውተር ሳይንስ ዲፓርትመንት ስለነበረች she was teaching me some of the stuff she knows ማለት ነው። አናዘር ስተዲ የምነግራችሁ ምንድነው ማለት ነው፣ ከእናንተ በላይ እውቀት አለ ብላችሁ የምታስቡት ከእናንተ በላይ ሞር ኤክስፒሪየንስ የሆነ ሰው ካለ don't be afraid to ask for help። ከዚ እኔ እሷ ባትኖር ኖሮ ፈተናውን እጨርሰዋለሁ ብዬ አጥንቼ እጨርሳለሁ ብዬ ሁላ አላስብም ነበር። ወዳጊቸው ቴንክስ በጣም። ትላንትና ሊትራሊ እስከ ማታ 8 ሰዓት ኦር 9 ሰዓት ነበረ ቁጭ ብለን ከሷ ጋር ስናጠና የነበረው። ከዚ you might think like ኮንሰፕቱ ቀላል ሊሆን ይችላል or it's just repetitive thing ናችሁ ብላችሁ ልታስቡ ትችላላችሁ። ነገር ግን you need to practice a lot like when it comes to IT stuff. So literally after I studied ኮንሰፕቱን ከተረዳሁት በኋላ ማለት ነው ቁጭ ብዬ ዌብሳይት ለራሴ እየሰራው ዴቨሎፕ እያደረኩኝ ነበረ። ዛሬ እንግዲህ after we get ready ወደ ላውንጅ ሄደን እየበላን ነበረ። በሚገርም ሁኔታ ላውንጃችን ማክሲመም 50 ብር ነው የምትከፍሉት እዚህ ምግብ ለመብላት እና ሜኑን ብታዩት everything is like either 40 ብር or 50 ብር እና እንግዲህ ሳሙሳና በሻይ በልተን ያዘዝነው ፉልና እንቁላል እስኪመደርስልን እየጠበቅን ነበረ ማለት ነው። እና ግቢ ውስጥ I think አዲስ አበባ ዩኒቨርሲቲ ግቢ ውስጥ 4 or 5 ላውንጆች አሉ። I feel like this lounge is the more affordable one ማለትም ውጪ በተው መብላት ለማይችሉ ሰዎች እንዲሁም like easily ማግኘት የምትፈልጉት ምግብ ካለ የምታዙበት የምትበሉበት ቦታ ነው ማለት ነውና I feel like every ግቢ should have one of this so that like ብር የለኝም or broke ነኝ ብሎ ማንም ተማሪ በባዶ ማደር ስለሌለበት ማለት ነው። እና ግን
at the same time የከፈላችሁበትን ነው የምታገኙት የሚባል አባባል አለ አይደለ? ሶ የ50 ብር ፉል አዘን የ50 ብር ፉል ነው የምናገኘው። ኮምፕሌኑን ለማድረግ አንችልም ነበረ። እና እንግዲህ እስኪ ፉሉ ሲመጣ ቀምሼ እንዴት እንደሆነ ቴስቱ ምናምን እነግራችኋለሁ ማለት ነው። Oh my God, bro. Oh, hell no, man. What the fuck, man? Get your ass on. I know, even though it looks bad, actually it was pretty nice, especially ከሳንዱቹ it was not that bad እንደ አያችሁት አይደለም። ግን ያው we can't even complain since like ቶሎ ነው የደረሰው። በዛ ላይ እንቁላል you can't really ruin እንቁላል በምንም ነገር. So I feel like their service is good. እና ምግቡም it's good enough, like it's not the most delicious food ግን ደግሞ it's like edible enough, like ደግሞ ማንም ሰው የታመምኩ ብሎ አያውቅም። ግን ጠዋት ላውንጅ ስለነበረ የበላነው ምሳችንን ራሳችንን መጠገብ አለብን። እናት ሄደን ነበረ ምሳችንን የበላነው ማለት ነው። after that እንግዲህ we went and then ኪሎና ቁመታችንን ተለካን። I know there is at least one friend in some friendship circle ቁመቱን እየጨመረ የሚናገርና እሱን ፕሩቭ ለማድረግ ነው ስንናገር ስንለካ የነበረው ማለት ነው። If being tall was a crime, well, you, my friend, would be the most innocent person in the whole world. As the tall person in our friend group እንግዲህ I feel like it's my duty and responsibility አዛጾቹን ቡሊ ማድረግ። የፈተና ሰዓት ደርሶ ወደ ኮሜርስ ግቢ ሄጄ ነበር እና ፈተናችን 10 ሰዓት ነበረ። አውስ ትንሽ ሌት ሆኜ ነበረ ፈተና ስገባ። ታክሲ ምናምንም አልነበረም እንግዲህ ተቆጣላችሁ የነዳጅን ነገር። ከዛ ግን እንደምንም ፈተና አልቆ ከፈተና ወጣን። ፈተና ከወጣን በኋላ በባስ ነበር እየተመለስ ነው። ታክሲ የሚባል የለም። እስከዚህ ሰዓት ስለቆያችሁ ከልብ አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዲሁም የተለያዩ የአዲስ አበባ ዩኒቨርሲቲ ቭሎጎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ስለቀጣይ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ኮሜንት አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።